የአማራ ፋኖ ብሔራዊ ኃይል የማይቀረውን የመጨረሻ ዘመቻም ሊያውጅ መሆኑን ሲያስታውቅ ህዝባችንም በያለበት ራሱን ያዘጋጅ ሲል ጥሪ አቅርቧል። ከሰሞኑ በበርካታ አካባቢዎች በአገዛዙ በተላኩ ድሮኖች በርካታ ንጹሃን መጎዳታቸውን ተከትሎ ነው አዋጁ ሊታወጅ የቻለውም ተብሏል። መረጃውን በዝርዝር ይዘናል፣ በስፋት እንመለከተዋለን። ጄኔራል አበባው ታደሰ በአይነቱ ልዩ የሆነ ዘመቻ በአማራ ክልል ማወጃቸውን ወታደራዊ ምንጮች ገለጹ። ምንጮቹ አክለውም ከሰሞኑ በደቡብና ከኦሮሚያ ክልል አድማ ብተናን ጨምሮ እጅግ በርካታ ጦር ወደ አማራ ክልል እየገባ መሆኑን በመጠቆም በክልሉ በጣም በቅርቡ የኢንተርኔት አክሰሱን ጭምር በማቋረጥ ከባድ ዘመቻ እንደሚጀመር ጄኔራሉ ትዕዛዝ ሰጥተዋል ብለዋል። ተጨማሪውን ይዘናል። ራስ ቢትወደድ መንገሻት ከ5ኛ ክፍለ ጦር አይበገሬው ቡሬ ዳሞት ብርጌድ ያገዛዙ ስርዓት ከቆጭ ወደ ቡሬ ከተማ ሲንቀሳቀስ ባንጃ ተራ ላይ ደፈጣ በመያዝ ሳጅን መንግስቱን ጨምሮ በቁጥር በውል ያልታወቁ ጠላት መደምሰስ መቻሉን የብርጌዱ ህዝብ ግንኙነት ገልጿል። በጥቃቱ አንድ ከፍተኛ አመራርም መያዙን የሚሰማው ይህም በዝርዝር የምንመለከተው ሌላኛው መረጃችን ነው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የአፍላ ሚዲያ ቤተሰቦች እንደምን ቆያችሁ? ክቡራን ቤተሰቦች በዚህ መረጃ ጊዜም ቀደም ሲል ባርስቱ ያስደመጥናችሁ ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉም በአክብሮት እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። ራስ ቢትወደድ መንገሻት ከ5ኛ ክፍለ ጦር አይበገሬው ቡሬ ዳሞት ብርጌድ ያገዛዙ ስርዓት ከቆጭ ወደ ቡሬ ከተማ ተዝረክርኮ ሲንቀሳቀስ ባንጃ ተራራ ላይ ደፈጣ በመያዝ ሳጅን መንግስቱን ጨምሮ በቁጥር በውል ያልታወቁ ጠላቶችን መደምሰስ መቻሉን የብርጌዱ ህዝብ ግንኙነት ገልጿል። ያገዛዙ ጦር ከሰሞኑ እጅግ በርካታ ኃይሉን ከኦሮሚያና ከደቡብ በማንሳት ወደ አማራ ክልል ያስገባ ሲሆን ከዚህ ተጨማሪም በክልሉ የድሮን ጥቃቶችን አጠናክሮ መቀጠሉን ምንጮቹ ገልጿል። በዚህም ትናንት በአዴት ዙሪያ ተሰባስበው አዝመራ ሲያርሙ የነበሩ ገበሬዎች በድሮን መምታቱን ምንጮች ገልጿል። በዚህ ጥቃት ከ6 በላይ ገበሬዎች ሲሰውም በርካቶች መቁሰላቸውን ከአካባቢው ደርሰን መረጃ ያመለክታል። ይህ በእንዲህ እንዳለ ጥቅምት 2 ቀን 2018 ዓ.ም ጀምሮ በየቦታው ሽንፈትን የተከናነቡ ያገዙ ሰራዊት እንዲሁም የአድማ ብተናና ሚሊሻም ትናንት የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 1ኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ ቀጠና የሆነችው የሪም ከተማ ላይ በርካታ ንጹሃን ማህበረሰቦችና በርካታ ወጣቶችን በማሰርና በመደብደብ አካላዊ ጉዳት ያደረሰባቸው ሲሆን በሜጫ ወረዳ ሪም ቀበሌ ላይ የ5 ግለሰቦችን ሞተር አውጥቶ ሜዳ ላይ አቃጥሏቸው ሄደዋል ሲልም ነው ፋኖ ሀብታሙ ይስፍ ገለጸው። ህዝብ ግንኙነቱ አክሎም ይህ የመጨረሻው ሽንፈት ምልክት መሆኑን ተግባር አሳይቷል ያለ ሲሆን ስለዚህ መላው የአማራ ህዝብ ጠላት ባለበት ቦታ ሁሉም ያለውን ትጥቅና ስንቅ በመያዝ ለመጨረሻ ጊዜ ለማይቀረው ግዳጅ ህዝባችን ራሱን እንዲያዘጋጅ በማለትም ጥሪ አስተላልፏል። በሌላ በኩል ጄኔራል አበባው ታደሰ በአይነቱ ልዩ የሆነ ዘመቻ በአማራ ክልል ማወጃቸውን ወታደራዊ ምንጮቹ ገለጹ። ምንጮቹ አክለውም ከሰሞኑ ከደቡብና ከኦሮሚያ ክልል አድማ ብተናን ጨምሮ እጅግ በርካታ ጦር ወደ አማራ ክልል እየገባ መሆኑን በመጠቆም በክልሉ በጣም በቅርቡ የኢንተርኔት አክሰሱን ጭምር በማቋረጥ ከባድ ዘመቻ እንደሚጀመርም ጄኔራሉ ትዕዛዝ ሰጥተዋል ብለዋል። ብዙ ያገዛዙ ጦር ከኦሮሚያ ወደ አማራ ክልል የገባ ሲሆን ከገቡት የኦሮሚያ ልዩ ኃይሎች ውስጥ የፖለቲካ ካድሬዎች በስተቀር ብዙዎች ጦርነቱን አይደግፉትም ሲሉም ወታደራዊ ምንጮቹ አክለው ገልጸዋል። መከላከያ አዛዦች ፋኖ ወደ መደበኛ ውጊያ ወይም ኮንቬንሽናል ዋርፌር እየገባ ስለሆነ ባለን የሰው ኃይል ብዛትና በጦር መሳሪያ ብልጫ ታግዘን ፊት ለፊት ገጥመን እናሸንፋለን ብለው በማሰብ ነው ደቡብና ኦሮሚያን ለሸኔ ወይም ኦላትቶም ሰራዊቱን አማራ ክልል ያሰፈሩትም ተብሏል። እንደ ወታደራዊ ምንጮች ከሆነም በእርግጥ መከላከያ የሰው ቁጥርና የመሳሪያ ብልጫ ቢኖረውም ፋኖ ደግሞ የውጊያ ቆራጥነትና የውጊያ መሬት ብልጫ አለው ያሉ ሲሆን ፋኖ የሚዋጋው በራሱ ህዝብ መሃልም በሚያውቀው ዱርና ገደል ነው። የአማራ ክልል የመሬት አቀማመጥ ሲያይ የኦሮሚያ ልዩ ኃይል ሲኦል የገባም ሊመስለው ይችላል። ምነው ተፈጠርኩ ያለ ቢያለቅስም አንፈርድበትም ሲሉም በክልሉ ያለውን ነባራዊ ሁኔታ ገልጸውታል። በዚሁ አንድ ታሪክ ወደ ኋላ መለስ ብሎም ማየት ያሻል። በ5 ዓመቱ የጣሊያን ወረራ ወቅት አባቶቻችን የጣሊያን ጦር በብዛት በመሳሪያ ታጅቦ ሲመጣባቸው ፊት ለፊት እንዲገጥም እድል አይሰጡትም ነበር። ይልቁንም ወደሚያውቁት መሬት ይስሙና አስገብተው ልኩን ያሳዩታል እንጂ። ከዚህ ተነስቶ ይመስላል አርበኛ ዘመነ ካሴ ስቦ መምታት የሚለውን ስልት በመላው ጎጃም እንዲተገበርም ያደረገው ብለዋል። ሌላው ታላቁ የሮማ ጦር ጀርመን መቆጣጠር ሳይችል የቀረም በዚሁ ምክንያት ነው። የዛሬ 2000 ዓመት ገደማ የአውግስጦስ ቄሳር ጦር በጀነራል ቫረስ እየተመራ ጀርመንን ለመውረድ ይነሳል። አርሚኒስ የተባለው ሮማን ያሳደጉት ጀርመናዊ ጦር መሪም የሮምን ጦር አታሉም ቲዮቶንቡርግ ወደ ተባለ ጫካና ረግረጋማ ቦታ ያስገባቸዋል። ከዚያ በኋላ የጀርመን ነገዶች እንደ ግሪሳ ወፍ የተበተነውን የሮም ጦር እንዳለ ይፈጁታል። በመጨረሻም ጀነራል ቫረስ ራሱን ሲያጠፋም አውግስጦስ ቄሳርም ከባድ ውርደትን እንደተከናነበም ታሪክ ያስረዳል። የውጊያ ቦታና ጊዜን ማወቅ እጅግ ወሳኝ ነው። በርግጥ የሳተላይትና የድሮን ቴክኖሎጂም ብዙ ነገሮችን የቀየሩበት ጊዜ ላይ እንገኛለን። ቢሆንም ይህን ወደ አማራ ክልል እንደ ግሪሳ የገባውን ጦር እየሳቡና እየቆራረጡ እንዳይወጣ ማድረግ የፋኖ ስትራቴጂኮች ትልቁ የቤት ስራ መሆኑን የገለጹት ወታደራዊ ምንጮቹም አገዛዙ ይህ ጦር ከተሸነፈበት ከዚህ በኋላ የሚያዋጋው እንደ ሙሽራ በእንክብካቤ የተያዘውን ሪፐብሊካን ዘበኛ ብቻ ነው ብለዋል።
በሌላ መረጃችን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰሞኑ ነጻ በወጣቸው ግሽ ራቤል ወረዳ ከሚኖሩ የመንግስት ሰራተኞች ጋር በታሪካዊቷ ራቤል ከተማ ውይይት ማካሄዱን አስታውቋል። ደቡብ አማራ ቀጠና አሳምነው እዝ በታሪካዊቷ ራቤል ከተማ ያሉ የአገልግሎት ሰጪ ተቋማት መደበኛ ስራቸውን እንዲቀጥሉ የሚያስችል ውይይት ከመንግስት ሰራተኞች ጋር ማካሄዱ ታውቋል። የመነሻ ሐሳብ ያቀረቡት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የድርጅት ጉዳይ ኃላፊ አርበኛም አሸናፊ ምንዳም አገልግሎት ሰጪ ተቋማት ክፍት ሆነው ለህዝባቸው አገልግሎት እንዲሰጡ የተሰደዱ የብልጽግና የፖሊስና የሚሊሻ አባላት ከነቤተሰቦቻቸው ተመልሰው የበደሉትን ህዝብ ይቅርታ ጠይቀው ህይወታቸውን እንዲመሩና የህዝብ ተቋማት ንብረቶች ለግለሰቦች ጥቅም ሳይውሉ በስርዓት ተቆጥረው ለህዝብ አገልግሎት እንዲሰጡ ለማስቻል ነው መድረኩ የተዘጋጀው ብለዋል። በተጨማሪም የድርጅት ጉዳይ ኃላፊም አርበኛ አሸናፊ ምንዳም አውቀው ሆነ ሳያውቁ ከአማራ ህዝብ ጨፍጫፊ የብልጽግና ስርዓት ጎን ተሰልፈው የነበሩ የፖሊስና የሚሊሻ አባላት በቀጥታም ከፋኖ አመራሮች ጋር ተነጋግረው ወይም በሃይማኖት አባቶችና በሀገር ሽማግሌዎች በኩል በቀጣይ ከእንደዚህ አይነቱ የጥፋት ቡድን ጋር ደግሞ ላይሰሩ ቃል ገብተው ከመጡም ፋኖ በባለፉት ተግባራቸው እንደማይጠይቃቸው በአቋም እንደተያዘም ማረጋገጫ ሰጥተዋል። በውይይት ተሳተፉት የመንግስት ሰራተኞች የፋኖን ተቋማዊ ለውጥ እንደ ታምር በመግለጽ አማራ ላለማፈናቀል የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የወሰደው የበሰለ አካሄድ የአማራን አንድነት የሚያመጣ ተግባር ነው ሲሉም አስተያየታቸውን ሰጥተዋል። ወደ ታሪካዊቷ ራቤል ከተማ የገባበት አግባብ በተሞላ መልኩ የተጠና በመሆኑም አገልግሎት ሰጪ ተቋማትን ከስግብግብ ዘራፊዎች ታደገ ነው ሲሉም አስተያየታቸውን ጨምረዋል። እነዚህ የመንግስት ሰራተኞች በቀጣይ ቢስተካከሉና ባንክሮ ቢታዩ ያላቸውን ጥያቄዎችና አስተያየቶችንም አቅርበዋል የተባለው ከሰራተኞች የተሰጡ አስተያየቶችን በቀጥታ ተቀብለን እናስተካክላለን ሉት የአፋባ ደቡብ አማራ ቀጠና አሳምነው እዝ ህግ አገልግሎት መምሪያ ኃላፊም አርበኛ ተስፋዬ ገስት የፋኖ አባሎቻችን እዙ የሚያስተላልፈውን ትዕዛዝ ከመፈጸም ውጭም በድርጅታዊና አስተዳደራዊ ጉዳዮች የማይገቡ መሆኑን አውቃችሁ በቀጣይ በሚዘረጋው መዋቅር የራሳችሁን አስተዋጽኦ ልታደርጉ ይገባል ሲል መደምደሚያ ሰጥተዋል ሲል መረጃውን ያደርሰን ህዝብ ግንኙነቱ ፋኖ አማረ ታዘዘ ነው። የተከበራችሁ ቤተሰቦች ከአፍላ ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።